ፋይናል ደረሰ። ቤቢን ጠርቻታለሁ። ቅድም ድሮፕ አድርጊያት ነበርና እስክትመጣ ድረስ አንዳንድ ነገሮች ብል በጣም ነው የሚያስፈራው። ኤኒዌይስ ቤቢ ቀለበት እጇ ላይ ለ7 ዓመት ሳላደርግላት አብረኝ ቆይታለች ነው። የዛሬ 3 ወር 4 ዓመት የጧፍ ክርና ከሳምንት በኋላ ደግሞ የኤንጌጅመንት ቀለበት አድርጌላት ነበር። ግን በዚህ ልክ ኤክስፐንሲቭ እና ቫልዩ ያለው ነገር ገዝቼላት ሰጥቻት አላውቅም። ይህ ሁላ ጊዜ ለታገሰችኝ ይሄ ሲያንስባት ነው። ይህን ዳይመንድ ሰጣት ያንስባታል እንጂ ያው ይመጥናታል ብዬ አይደለም። አቅም ስላለ በቃኝ ነው። ከዚህም በላይ ባደርግላት። ቤቢ ማለት ፖቴንሻል እንዳወጣ የረዳችኝ ጓደኛዬ፣ ቤስት ፍሬንዴ፣ ባለቤቴ ብዙ ነገር ነች እና እንደምትወደኝ የመጀመሪያ ቀን ያወቅኩት ያለ ሽምግልና ቤተሰቦቿን ትታ እኔን አምና የመጣችበት ቀን ሆነ። የዛን ቀን ነው ፕሮሚስ የገባሁት። ምክንያቱም አው ዱ ኤኒቲንግ ፎር ዲስ ገርል ያልኩት። አንድ ነገር ቃል እንገባላት። በእናንተም ቪዲዮንም ስታየው እስከ ዘላለም አብሬያት ልሆን በክፉም በደጉም ባዘንም በደስታም አለው መከታዋ ሆኜ ወንድሟ፣ ጋሻዋ፣ አባቷ፣ ባሏ ሆኜ ልቀጥል ማለት ነው። በጣም ነው የምወድሽ። ስትመጣ እንገናኛለን። እወድሻለሁ።